ሰላም ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? የምታቁኝ ወገኖች የማታቁኝም እንዴት ናችሁ? በእምነት በሃይማኖት አንድ ይሆንንም ያልሆንንም ሁላችሁንም ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። አንድ ነገር ሼር ለማድረግ ፈለኩኝ። እርሱም ከእምነት አንፃር ይሆንና ግን ከዛ በፊት ሁላችንም ሰው ሁሉ ማለት ይቻላል ጤነኛ የሆነ ሰው ጤና አለው የሚባል ሰው ሁሉ የሆነ ነገር ሲያደርግ ወይም ሲወስን ለማድረግ የማደርገው ነገር ይጠቅመኛል አይጠቅመኝም፣ ይጎዳኛል አይጎዳኝም የሚለውን ነገር ያስባል ማለት ነው። ያወጣል ያወርዳል እንጂ ዝም ብሎ የሆነ ኢንቮለንተሪሊ የሚያደርገው ነገር የለም ማለት ነው፣ አእምሮ እስካለው ድረስ ማለት ነው። እና ሪስክ አልወስድም ይላል። ሪስክ የምትወስድበት ነገር አለ፣ ሪስክ የማትወስድበት ነገር አለ። እና አንዳንድ ሰው ጭራሽኑም ሪስክ የሚባል ነገር ይፈራል፣ አይወስድም። አንዳንድ ሰው ደግሞ እወጣዋለሁኝ ብሎ ሲያስብ ወይም ደግሞ ሪስክ ወስዶ የሆነ ነገር ሲወስንና ሊያደርግ ሲነሳ የሚያስበው ነገር አለ ከበስተጀርባ፣ ከሪስኩ በስተጀርባ የሆነ የተሻለ የሆነ የሚፈልገው ነገር ስላለ ነው። ጀነራሊ እንደዛ ነው። ሰው የሆነ ነገር ሪስክ ወስዶ የሆነ ነገር ሲያደርግ ከበስተጀርባው ሪስክ የወሰደበት ነገር በጣም ኢምፖርታንት ስለሚሆንበት ነው። እና ሪስክ ይወስዳል። አንዳንድ ሰው ሪስክ ወስዶ የሆነ ነገር ይሆናል ወይም ያደርጋል ወይም ይወስናል ማለት ነው። አንዳንዱ ይሳካለታል፣ አንዳንዱ ደግሞ እንደው ማይሆን ሪስክ ወስጄ ይላል ማለት ነው። ሳይሳካለት ሲቀር ወደሚፈልገው አቅጣጫ የወሰደው ሪስክ ሳያደርሰው ሲቀር ማለት ነው። እንዲህ አይነት ነገሮች አሉ። ሪስክ ብንወስድም ባንወስድም በዘላለም ሕይወት ጉዳይ ላይ ምንም ተጽዕኖ የማያመጡ ብዙ ነገሮች አሉ እዚህ በምድር ላይ ሊጎዱን የሚችሉ ወይም ደግሞ ሪስክ በመውሰዳችን ምክንያት ጥሩ ነገር ላይ የምንደርስበት ሁኔታ ይኖራል ማለት ነው። ከመጀመሪያው እንዳልኳችሁ እኔ ላወራ የፈለኩት እምነትን በተመለከተ ነውና እምነታችንን በተመለከተ ነው። በተለይ ደግሞ የክርስትና ሃይማኖት ተከታይ እንደመሆኔ የክርስቶስ ኢየሱስ ተከታይ እንደመሆኔ ስለ ሪስክ መናገር በጣም ሪስክ ስለመውሰድ መናገር በጣም አስፈልጎኛል ማለት ነው። በክርስትናችንም ሪስክ የምንወስድበት ሁኔታ አለ፣ የማንወስድበት ሁኔታ አለ ማለት ነው። እና እኔ ልል የፈለኩት ሪስክ የምንወስድበት ሁኔታ አለ ብዬ ስል ብዙም እሱ ላይ አላተኩርም። ምክንያቱም ለምንድነው ይሄንን ያልኩበት ምክንያት እንደው ሪስክ ብለን እንበል እንጂ ወስነን ወደ ክርስትና ሃይማኖት ውስጥ የመግባታችንን እንደ ፈቃዱ እንደ ሐሳቡ ለመመላለስ መወሰናችንን ከዛ የተነሳ የሚደርሱብን ብዙ ነገሮች አሉ። በእውነትም በክርስቶስ ኢየሱስ እግዚአብሔርን መስለን እንኖር፣ በጽድቅ በቅድስና እንመላለስ ስንል የሚደርሱብን ነገሮች አሉ። እሱን ሪስክ ወስደን ወይንም ሪስክ ወሰድን እና ጌታን መስለን ኖርን ለማለት በጣም ይከብዳል። ለምን ቢባል ይሄንን ያልኩበት ምክንያት ሁሉ ከርሱ በርሱና ለርሱ ነው የሚሆነው እና ያለ እግዚአብሔር ጸጋ ደግሞ ምንም እኛ የምናመጣው ነገር የለም። ስለዚህ መከራን ብንቀበል በጌታ ጸጋ ነው የምንቀበለው ማለት ነው። ስለዚህ ሪስክ ወስጄ እንዲያደረኩና እንዲሆነልኝ ምናምን ብዙም እንደዛ ላይ አላተኩርም፣ እዛ ላይ አላተኩርም ማለት ነው። ብድራትን ትኩር ብሎ መመልከት አለ።
እርሱም ቢሆን በእግዚአብሔር ጸጋ ነው። እግዚአብሔር ስላበራልን ነው። ቃሉ ስላበራልን ነው። የእግዚአብሔር እገዛ ነው። በሽታ መንፈስ ስለደገፈን ነው። እግዚአብሔር ይመስገን። እኔ ሪስክ ግን አንውሰድ የምለውን ነው። እሱ ላይ ነው ለማተኮር የፈለኩት። ሪስክ ልንወስድ የማይገቡን ነገሮች አሉ። ለምሳሌ በክርስትናችን መጽሐፍ ቅዱሳችን ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡ እያለ እየተናገረ ሰውነታችንን፣ መንፈሳችንን፣ ስጋ መንፈሳችንን፣ ነፍሳችንን ለእግዚአብሔር ተቀድሰው ቅዱስ አድርገን በእግዚአብሔር በሆነው ነገር በክርስቶስ ኢየሱስ ደም በመንፈሱ ወደ እውነት በሚመራው መንፈሱ በሚያነጻው ከኃጢአት ሁሉ በሚያነጻው ደሙ ነጽተን በቃሉ ውሃም ደግሞ ታጥበን በቃሉ ውስጥ በሚገኘው ኃይል ታግዘን ጸጋን ተቀብለን በጸጋ ቃል ኃይልን ተቀብለን ራሳችንን ቅዱስና ሕያው መስዋዕት አድርገን ለእግዚአብሔር በማናቀርብበት ሁኔታ ይህንን ጉዳይ ቸል ብለን ክርስትናን ወይንም በክርስትናችን ሳክሰስፉል እንሆናለን ብለን የምናስበው ነገር እጅግ በጣም አደገኛ ሪስክ የምንወስድበት ነው ማለት ነው። በእንደዚህ አይነት ሁኔታ ሪስክ አይወሰድም ለማለት ፈልጌ ነው። በመንፈሳዊ ነገር ሪስክ የማይሆን ሪስክ አንወስድም። ምክንያቱም እግዚአብሔር እንደ ቃሉ ነው። ከቃሉ ውጪ አይደለም። እግዚአብሔር እንደ ቃሉ ስለሆነ የማይገባ አስተሳሰብና የማይገባ እምነት ይዘን ምንም በቃ አይተወኝም በቃ ጌታ እያሉ እንደፈለጉ የሚኖርበት ሁኔታ ያለ ጥንቃቄ፣ ያለ ፍርሃት፣ ያለ ሐሳብ የሚኖርበት ሁኔታ በጣም አደገኛ ነው ማለት ነው። እግዚአብሔር አይተወኝም በቃ አይተወኝም ስላልን አይደለም እግዚአብሔር የማይተወን። እግዚአብሔር የማይተወን ከእርሱ ጋር እስካለን ድረስ ነው። ከእርሱ ጋር ብትሆኑ ከእናንተ ጋር ይሆናል፣ ብትተውት ይተዋችኋል ተብሎ እኮ ተጽፏል ወገኖች። እና ስለዚህ የማይወሰድ ሪስክ አንውሰድ። የተለያዩ ሪስክ እንድንወስድ የማይገባ ሪስክ እንድንወስድ የሚያደርጉ ነገሮች ሊኖሩ ይችላሉ። አንዱ የስጋ መሻታችን ነው፣ የስጋ ምኞታችን ነው፣ የዚህን ዓለም ተድላ መውደዳችን ነው። ሌላው በዙሪያችን የምናየው ነገር ሊሆን ይችላል። ጥሩ ካልሆኑ ባልንጀሮቻችን የምንማረው ነገር ጠባያችንን፣ አካሄዳችንን አበላሽቶ ሊሆን ይችላል። እና የተበላሸ ነገር ከእግዚአብሔር ሐሳብ ውጪ የሆነን ነገር እያስተናገድን ምንም እንደማንሆን ባናስብ ጥሩ ነው ለማለት ፈልጌ ነው። ባለፈው ጊዜ ምንም የሆነ ቢመስለው ራሱን ያታልላል በሚል ላይ እዚሁ ቲክቶክ ላይ ሄዳችሁ ታገኛላችሁ። ተናግሬያለሁ። ማንም ምንም ሳይሆን የሆነ ነገር የሆነ ደህና የሆነ ቢመስለው ራሱን ያታልላል። ስለዚህ ደህና ነኝ ብሎ ለመናገር ደህና መሆንን ይጠይቃል ማለት ነው። እና ፕሊስ ወገኖች የማይገባ ሪስክ አንውሰድ። እግዚአብሔር እንደሆነ እንደ ቃሉ ነው። በጣም እንጠንቀቅ። በዓለም ባሉ ነገሮች ላይ ሪስክ እንደምንወስደው ምናምን አይደለም። በመንፈሳዊ ነገር በጣም ሲሪየስ ነው። ዝም ብሎ የማይገባ ሪስክ አይወሰድም። ቢሆንም ባይሆንም ተብሎ ሪስክ አይወሰድም። ስለዚህ እግዚአብሔር ለሕይወት ነው የጠራንና የማይገባ ሪስክ አንውሰድ ለማለት ነው።